ዶክተር ክብሮም ኃይሌ ይባላለሁ። በአማኑኤል የአእምሮ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር እና የአእምሮ ሐኪም ነኝ። የዓለም የአእምሮ ጤና ቀን እንግዲህ እንደ አውሮፓውያን አቆጣጠር በ1992 ዓመተ ምህረት ጀምሮ መከበር የጀመረ ነው። የዘንድሮ ዓመት የክብረ በዓል መሪ ቃሉ በድንገተኛ አደጋዎች እና ቀውስ ወቅት የአእምሮ ጤና አገልግሎትን ማስፋት በሚል መሪ ቃል እየተከበረ የሚቆይ ይሆናል። የአእምሮ ጤና የአስፈላጊነቱን ያህል ብዙ የተወራለት እና ብዙም እየተደረገለት ያለ ነገር አይደለም። በዓለማችን ላይ ከ7 ሰዎች አንዱ የሚሆነው በማንኛውም ወቅት ላይ በአእምሮ ጤና ችግር እንደሚጠቃ ይገመታል። ያ ማለት ከ1 ቢሊዮን በላይ ሰው ማለት ነው። ከ1 ቢሊዮን በላይ የሚሆን ሰው በአሁኑ ሰዓት ላይ የአእምሮ ጤና ችግር እየጠቃ ይገኛል ማለት ነው። የአእምሮ ጤና ችግር ሲባል በጣም የከፋው የመጨረሻው አይነት ብቻ ማለት አይደለም። የተለያየ ደረጃ ያለው ከቀለል ካለ እስከ ከፍተኛ ድረስ ያለውን ያጠቃልላል እና ችግሩ የዚህን ያህል ሰፊ ነው። በዛው ልክ ደግሞ ብዙም ኢንቨስት እየተደረገበት አይደለም። በአእምሮ ጤና ችግር ምክንያት በተለይም በሁሉም ሳይሆን ኢቨን ሁለቱን የአእምሮ ህመም አይነቶች እንኳን ብንወስድ በድብርትና በጭንቀት ህመም ምክንያት ከስራ በመቅረት የአምራችነት በመቀነሱ ምክንያት በዓለማችን በአመት $1 ትሪሊየን ያህል ኪሳራ ይደርሳል። የዛን ያህል ደግሞ አገራት ለጤና ከሚበጅቱት በጀት ውስጥ ለአእምሮ ጤና የሚመደበው ከ1.4 በመቶ አይበልጥም። እንደውም በታዳጊ ሀገሮች ያንሳል፣ ከዛም ቁጥር ያነሰ ነው። ስለዚህ ምንም ኢንቨስት እየተደረገበት አይደለም። ያስከተለ ያለው ችግር በጣም ሰፊ ነው። የአእምሮ ጤና ችግር የጤና ችግር ብቻ አይደለም፣ የማህበራዊ ችግር ነው፣ የኢኮኖሚ ችግር ነው እንደተገለጸው እና የዛን ያህል ደግሞ ትኩረት እያገኘ ያለበት ሁኔታ ነው። ስለዚህ የዓለም የአእምሮ ጤና ቀንን ስናከብር አዌርነስ ወይም ደግሞ የግንዛቤ ማስጨበጫ እለት ነው እና በዚህ አጋጣሚ ለአእምሮ ጤና ትኩረት እንዲሰጠው በተለይ ደግሞ የዘንድሮ መሪ ቃል በአደጋዎች በድንገተኛ አደጋዎች እና በቀውስ ወቅት በአሁኑ ሰዓት ዓለማችን በተለያየ ምክንያት በብዙ ቀውስ ውስጥ ያለችበት ሁኔታ ነው። መፈናቀል፣ የተለያየ አይነት ማህበራዊና ስነ ልቦናዊ ሁኔታዎች የሚፈጥሩ ድንገተኛ አደጋዎች ያጋጥማሉ። ድንገተኛ አደጋዎች ስንል ብዙ አይነት ነው። በግጭት ምክንያት የሚፈጠር መፈናቀል እና ቀውስ አለ። በተፈጥሮ አደጋዎች ምክንያት የሚፈጠር በጎርፍ ሊሆን ይችላል፣ የመሬት መንቀጥቀጥ ሊሆን ይችላል። በሰው ሰራሽ ደግሞ በግጭቶች፣ በጦርነቶች በመሳሰሉት ሊሆን ይችላል እና በእነዚህ ምክንያቶች በጣም ብዙ ቀውስ ይከናወናል። ለምሳሌ በዚህ ጊዜ ላይ ሰዎች እድሜ ልካቸውን ያፈሩት ንብረት ሊወድም ይችላል። ቤተሰቦች እርስ በርስ ይለያያሉ። በማህበረሰብ ውስጥ ያለው ትስስር ይበጣጠሳል። ይሄ ደግሞ ሰዎች ብቻቸውን እንዲሆኑ፣ ረዳት እንዲያጡ፣ ያሉትም ህብረተሰብ የሚረዳዳባቸው እንትኖች ስለሚበጣጠሱ ማለት ነው። በዚህም ጊዜ ላይ የአእምሮ ጤና አገልግሎቶችን ማቅረብ ለህብረተሰቡ ያስፈልጋል። በዚህም ጊዜ ላይ ሜንታል ሄልዝ ወይም ሳይኮሶሻል ሰፖርት የምንለው የአእምሮ ጤና እና ማህበራዊ አገልግሎትን ማቅረብ፣ ይሄ ደግሞ ቀላል ከሆነው ይሄ ሳይኮሎጂካል ፈርስት ኤድ የምንለው ወይም ደግሞ የስነ ልቦና የመጀመሪያ እርዳታ ከምንለው ህብረተሰቡን ከማረጋጋት አስፈላጊ የሆነ መሰረታዊ ፍላጎቶችን ከማቅረብ ከመሳሰሉትና አይዟችሁ ከማለት ጀምሮ ስፔሻላይዝድ እስከሆነው የህክምና ደረጃ ድረስ እንደየፍላጎቱ ማቅረብ ያስፈልጋል። ይሄን በማድረጋችን ዘላቂ የሆነ የአእምሮ ጤና ችግር እንዳይከሰት በግለሰቦች ላይ ማድረግ ይቻላል። በቀውስ ጊዜ ላይ የአእምሮ ጤና በጣም በእጅጉ የሚጎዳ ስለሆነ ትኩረት ሊሰጠው እንደሚገባ ለማሳሰብ ነው በዚህ የዓለም የአእምሮ ጤና ቀን እና የአእምሮ ጤና በጣም መሰረታዊ ነው። ከአካላዊ ጤና ያላነሰ እንደውም ምናልባትም የበለጠ ትኩረት ሊሰጠው ይገባል። ለምን? ያለ አእምሮ ጤና የለምና።